አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁም ኢድ ሙባረክ ብያለሁ። እንኳን አደረሳችሁ ለ14ኛው 46 ዓመታዊ ሂጅራ ለኢድ አልአረፋ በዓል እንኳን አደረሳችሁ እያልኩ እንግዲህ እኛ ቤት ዝግጅት ይህን ይመስላል። እንዴት ናችሁ? ሁላችሁም ሰላም ብያለሁ። አላህ ሱብሃነሁ ወተዓላ መልካም ስራችንን መልካም ጾማችንን ሁሉ ተቀብሎ እንግዲህ በሰላም ደግሞ ለቀጣዩ ዓመት የሚያደርሰን አላህ ያደርጋል። ያው እንግዲህ የኢድ ዋዜማችን ይህን ይመስላል ማለት ነው። በእኛ ቤት ሁሉ እየሰራን ዋናው ሁላችሁም ሰላም ብያለሁኝ ማለት ነው ውዶችዬ። አላህ ሱብሃነሁ ወተዓላ ይጠብቃችሁ እና በዚህ መልኩ የኢድ ዋዜማ ይህን ይመስላል ማለት ነው። ኢድን በዚህ መልኩ አድርገን እንግዲህ ቀለሊት እየለፋን ማለት ነው። ያው በሰው ቤትም ቢሆን አልሐምዱሊላህ ማለት ነው ያለን ነገር። ምክንያቱም ይችን ያላዩ ራሱ ስንት አሉ። ግን ለዚች ቀን ደግሞ ስላደረሰን አላህ የደስታ የሰላም ደግሞ ቀጣይ ዓመት የምንደርስ አላህ ያድርገን ውዶችዬ ማለት ነው። ኢዳችን በዚህ መልኩ ነበር ማለት ነው። በመዳምን ቤት ቢሆንም አልሐምዱሊላህ ያው እንደምታዩት ይሄንን ሁሉ ከነብዚ ነበር እያቀያየርን ነበር። ይሄ ሌላ ነበር የተደረገበት ማለት ነው። ይሄንን ወስደን ይሄን ሌላ ቦታ ነበረ፣ እዚህ ያለውን ሶፋ ሌላ ቦታ አድርገን በቃ ቤቱን እንዳለ ስንቀያየር የምንለው ይሄ ነው። በቃ አረብ ቤት እንግዲህ ታውቁታላችሁ። ከዛ ይሄ ከነብ ያሳየኋችሁ። ያው እዚህ ጋር ደግሞ የምግብ ጣውላ አለን እና ኢድ ሙባረክ እንኳን ያደረሳችሁ ሁላችሁም ውዶችዬ ማለት ነው። ያው እንግዲህ ይህንን ሁሉ ያው ይሄ ነው። ይሄ እዘን ነበር እዛኛው ክላስ ነበር። ይሄንን ሁሉ ስበናም ተሰምቼ ወገማት ነው። አልሐምዱሊላህ ጤና ለሰጠን ሰው ይህንን ራሱ ያኔ ስንት ወደዚህ ለመምጣት ብዙም ይሞክራሉ። አልሐምዱሊላህ ያው በቤታችንም ከእናት ከአባቶቻችንም ጋር ባይሆንም አልሐምዱሊላህ እንደዚህ ሆነን ኢድን አክብረናል ማለት ነው ውዶችዬ። እና ሁላችሁንም ሰላም ብያለሁኝ። አላህ ሱብሃነሁ ወተዓላ ደግሞ ቀጣይ ዓመት በሰላም የምንደርስ አላህ ያድርገን እና ኢድ ሙባረክ ብያለሁ ማለት ነው። ያው በዚህ መልኩ ይሄንን ሁሉ ስናዘጋጅ ቆይተናል እና ወዳችኋለሁ። እናንተም ደግሞ ሸር ላይክ በማድረግ አጠናክሩኝ ማለት ነው ውዶችዬ። አጭር ናት። ያው ስንጠርግ ነው የቆየነው ምናምን ነገር ስናጸዳ ያው ልጆቹ ደግሞ ማለት ነው የመብራትን መስራት ስለጠፋን ነው እንጂ ያውላችሁ እንግዲህ ይሄንን ሁሉ የውጭ ነው ነገና ነገር እንትን መብራት ምናምን ነገር አደርጋለን ጋዙማ ስላለብን እና በዚህ መልኩ እንግዲህ ስናጸዳ ውጩንም ውስጡንም ስንቀያየር ቆይተን ኢድ አልመሰለንም ማለት ነው። በስራ ነው ያሳለፍነው ብላችሁ እና ሁላችሁም ሸር ላይክ አድርጉልኝ። እወዳችኋለሁ ላላህ ማለት ነው። ባይ ባይ ብቻ እና ይሄን ይመስላል ኢዳችን ማለት ነው። በተረፈ ላይክ አድርጉ። እወዳችኋለሁ። አላህ ይጠብቀን ማለት ነው። ይጠብቃችሁ። ያው ባይ ባይ